10 በእንግሊዝ ፕሪሚየር ሊግ የሚገኙ ግዙፍ ስታዲየሞችን ነው ደግሞ ዛሬ ማሳያቸው። 10ኛ ላይ የተቀመጠው እንግዲህ የአስቶን ቪላው ስታዲየም ቪላ ፓርክ ነው የምናገኘው 42900 አካባቢ ሰዎችን አመቻችቶ ይዛል ማለት ነው። 9ኛ ላይ የምናገኘው እንግዲህ የሰንደርላንዱን ስታዲየም ኦፍ ላይትን ነው እንግዲህ በእንግሊዝ ፕሪሚየር ሊግ ታሪካዊ የሚባል ስታዲየም ነው 48000 አካባቢ ሰዎችን ይይዛል ስታዲየም ኦፍ ላይት። 8ኛ ላይ የምናገኘው ደግሞ ሴንት ጄምስ ፓርክ ነው እንግዲህ ይህ እንግዲህ እንደሚታወቀው የኒውካስትል ስታዲየም ነው 52000 አካባቢ ሰዎችን ይዛል። 7ኛ ላይ የምናገኘው ደግሞ ኢትሃድ ስታዲየም ነው እንግዲህ ኢትሃድ ያው እንደሚታወቀው የማንቸስተር ሲቲ ስታዲየም ነው። ኢትሃድ 53000 አካባቢ ገደማ ሰዎችን ይዛል። ከሴንት ጄምስ ፓርክ በ1000 ምናምን ሰዎች ነው ይበልጣው። 6ኛ ላይ የምናገኘው እንግዲህ የሰሜን ለንደኑን ክለብ አርሰናል ስታዲየም ይሆናል። 6ኛው ግዙፉ የእንግሊዝ ስታዲየም ተብሏል 60000 አካባቢ ሰዎችን ይዛል። እንግዲህ ስለዚህ ስታዲየም ካወራን ስለ አሰልጣኝ አርሰን ቬንገር አለማውራት በጣም ከባድ ነው። ይህ ስታዲየም አርሰናል እዚህ ተርታ ውስጥ እንዲሆን ራሱ ያደረጉት በስታዲየሞች ተርታ ራሱ እኚህ ግለሰብ ናቸው። ያለ ምንም ክፍያ ውጤት ገምታችሁ ብቻ አሸናፊ የምትሆኑበትን መንገድ ኤሌፋንት ቤት ይዞላችሁ መጥቷል ማለት ነው። ወደ ኤሌፋንት ቤት ድረገጽ ሄዳችሁ ቀማሪ የሚለውን በመንካት የተመረጡ ጨዋታዎችን ብቻ ራሳችሁ ገምታችሁ ምንም አይነት ገንዘብ ሳታወጡ በርካታ ሺዎች አሸናፊ ሁኑ ይላችኋል። ይሄን የምታገኙት ታዲያ ኤሌፋንት ቤት ጋር ብቻ ነው። 5ኛ ስንሄድ የምናገኘው ደግሞ አንፊልድን ነው። የሊቨርፑልን ስታዲየም አንፊልድ 5ኛው ግዙፉ ስታዲየም ተብሏል። አንፊልድ 61000 ሰዎችን ገደማ ይይዛል። ከአርሰናል ስታዲየም 1000 ይበልጣል ማለት ነው። 4ኛ ላይ የምናገኘው እንግዲህ ለንደን ስታዲየምን ነው እንግዲህ 62500 ገደማ ሰዎችን ይይዛል። ይህ ስታዲየም እንደሚታወቀው የዌስትሃም ስታዲየም ነው፣ እጅግ በጣም ግዙፍ ነው። 3ኛ ላይ ስንሄድ ደግሞ የምናገኘው ቶተንሃም ሆትስፐርስ ስታዲየም ነው እንግዲህ 62800 ገደማ ሰዎችን ይይዛል። ይህ ስታዲየም በነገራችን ላይ በግዝፈት ነው እንጂ 3ኛ የተባለው ከዓለም ራሱ በምርጥነት ደግሞ 2ኛ ስታዲየም በሪያል ማድሪድ ስታዲየም ብቻ ተመርጦ ማለት ነው ያለው ቴክኖሎጂ በቃ ሌተስት የሚባል ምርጡ ስታዲየም በዚህ ሰዓት በእንግሊዝ ፕሪሚየር ሊግ የቶተንሃም ሆትስፐርስ ስታዲየም ነው እንደሚታወቀው። 2ኛ ላይ የምናገኘው ደግሞ ኦልድ ትራፎርድ ነው እንግዲህ 74000 ሰዎችን በመያዝ የማንቸስተር ዩናይትዱ ኦልድ ትራፎርድ 2ኛው የእንግሊዝ ፕሪሚየር ሊግ ግዙፉ ስታዲየም ተብሏል ማለት። ትራፎርድ ካነሳን እንግዲህ ያው ግዙፍ ነው እንደሚታወቀው ያው ማንም ሰው የሚጠብቀው ነው በጣም ግዙፍ ስታዲየም ነው። አንደኛው በእንግሊዝ ውስጥ ያለው ግዙፉ የሚባለው ስታዲየም በዓለም ላይም ራሱ ካሉ ግዙፍ ከሚባሉ ስታዲየሞች መካከል በዋነኝነት የምናነሳው የዌምብሌን ስታዲየም ነው እንግዲህ ያው አገልግሎቱ ለክለብነት አይውልም። ዌምብሌ ያው እንደ ባለቤትነት የሚጠቀሰው የእንግሊዝ ብሔራዊ ቡድን ነው። 90000 ሰዎችን የሚይዝ ስታዲየም ነው። እናንተ የገረማችሁ የትኛው ነው? ኮሜንት ላይ ጻፉልኝ። የተለያዩ እንደዚህ አይነት ስፖርታዊ መረጃዎችን መፈልጉ ከሆነ ይህንን አካውንት ፎሎ ማለት እንዳትረሱ።